በመጀመሪያም ዋና ዜና የሱዳን ተፋላሚ ኃይሎች ተወካዮች ለመጀመሪያ ጊዜ ፊት ለፊት ለመወያየት ሳውዲ አረቢያ ገቡ። ሩዋንዳ በኃይለኛ ጎርፍና የመሬት መንሸራተት የወደመውን መሰረተ ልማት መልሶ ለመገንባት $100 ሚሊዮን ገደማ መመደቧን አስታወቀች። የቻርልስ ሳልሳዊ በዓለ ሲመት በሺዎች የሚቆጠሩ እንግዶች በተገኙበት በዛሬው ዕለት በለንደን በሚገኘው ዌስትሚኒስተር አቤ ተፈጸመ። ዩክሬን ለመጀመሪያ ጊዜ የሩሲያን ሃይፐርሶኒክ ሚሳኤል በዚህ ሳምንት መታመጣሏን አስታወቀች። ዜናው በዝርዝር የሱዳን ተፋላሚ ኃይሎች ተወካዮች ለመጀመሪያ ጊዜ ፊት ለፊት ለመወያየት ሳውዲ አረቢያ ገቡ። ከቀይ ባህር ዳርቻ በምትገኘው ጅዳ ከተማ ለሚካሄደው የቅድመ ድርድር ውይይት ጀነራል አብዱል ፋታህ አልቡርሃን የሚመሩት የሱዳን ጦርና በጀነራል መሐመድ ሐምዳን ዳጋሎ የሚታዘዘው ፈጥኖ ደራሽ ኃይል ተወካዮች መገኘታቸውን የሳውዲ አረቢያ የውጭ ጉዳይ ሚኒስትር ፋይሰል ቢን ፋርሃን አረጋግጠዋል። በአሜሪካና በሳውዲ አረቢያ ሐሳብ አቅራቢነት የሚካሄደው ውይይት ካርቱምና ሌሎች የሱዳን ከተሞችን ወደ ጦር አውድማ የቀየረውን ውጊያ ለማቆም የሚደረገው ዲፕሎማሲያዊ ጥረት አካል ነው። የሁለቱ አገሮች መግለጫ ውይይቱ ምን ያክል ጊዜ እንደሚረዝም ያለው ነገር ባይኖርም የመጀመሪያው ደረጃ ንግግር ብቻ ከ2 እስከ 3 ቀናት ሊወስድ እንደሚችል አሶሺየትድ ፕሬስ ዘግቧል። ውጊያ የገጠሙት የሱዳን ጦርና ፈጥኖ ድራሽ ኃይሎች ተኩስ ለማቆምና ግጭቱን ለመግታት በጅዳው ውይይት በንቃት እንዲሳተፉ አሜሪካና ሳውዲ አረቢያ በጋራ ባወጡት መግለጫ ጥሪ አቅርበዋል። የተፋላሚዎቹ ተወካዮች ንግግር ይጀምራሉ ተብሎ በሚጠበቅበት በዛሬው ዕለት የጦር አውሮፕላኖች በካርቱም የተለያዩ አካባቢዎች ድብደባ መፈጸማቸውን የዓይን እማኞች ተናግረዋል። የቴሌኮም አገልግሎት አቅራቢው ኤምቲኤን ስራው ሙሉ በሙሉ መቋረጡን ይፋ አድርጓል። ቱርክ በበኩሏ የአምባሳደሯ ተሽከርካሪ ላይ ጥይት ከተተኮሰ በኋላ ኤምባሲዋን ከካርቱም ከቀይ ባህር ዳርቻ ወደምትገኘው ፖርት ሱዳን እንደምታዘዋውር አስታውቃለች። በአምባሳደሩ ተሽከርካሪ ላይ የተተኮሰው ኃይል ማንነት ባይታወቅም የሱዳን ጦርና ፈጥኖ ድራሽ ኃይሉ ግን አንዳቸው ሌላውን እየወነጀሉ ነው። የምስራቅ አፍሪካ መሪዎች በሱዳን ውጊያ የሚፈጸመው ተደጋጋሚ የተኩስ አቁም ጥሰት እንዳሳሰባቸው ደቡብ ሱዳን ገለጸች። የደቡብ ሱዳን ውጭ ጉዳይ ሚኒስቴር ትናንት አርብ ምሽት ባወጣው መግለጫ ፕሬዝዳንት ሳልቫኪር ሚያርዲት በጉዳዩ ላይ ውጊያ ከገጠሙት ጄኔራሎች ጋር መነጋገራቸውን አስታውቋል። በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የቀጠናው ሀገራትን የማደራደር ጥረት እንዲመሩ የተመረጡት ሳልቫኪር ባለፈው ሳምንት ለ7 ቀናት የሚዘልቅ የተኩስ አቁም ይፋ አድርገው ነበር። የተኩስ አቁሙ ግን ጀነራል አብዱል ፋታህ አልቡርሃን በሚመሩት የሱዳን ጦርና ጀነራል መሐመድ ሐምዳን ዳጋሎ በሚታዘዘው ፈጥኖ ድራሽ ኃይል መካከል የዘለቀውን ውጊያ አላቆመውም። የፕሬዝዳንት ሳልቫኪር ሁለቱ ወገኖች የተኩስ አቁሙን እንዲያከብሩና ንግግር ለመጀመር ተወካዮቻቸውን ወደሚስማሙበት ቦታ እንዲልኩ በአጽንኦት መናገራቸውን የደቡብ ሱዳን ውጭ ጉዳይ ሚኒስቴር አስታውቋል። መግለጫው እንደሚለው ሁለቱ የሱዳን መሪዎች የተኩስ አቁሙን ለማክበር ተስማምተዋል። ቡርሃንም ልዩ ልዑካቸውን በመጪው ሰኞ ወደ ጁባ ለመላክ ቃል ገብተዋል። በሱዳን ውጊያ በመቶዎች የሚቆጠሩ ሰዎች ሲገደሉ ከ115,000 በላይ ሰዎች ወደ ጎረቤት ሀገራት ተሰደዋል። የሱዳን ጦር በደቡብ ሱዳን ይፋ የተደረገውን የተኩስ አቁም እንደሚያከብር አስታውቋል። ፈጥኖ ድራሽ ኃይሉ በበኩሉ በአሜሪካና በሳውዲ አረቢያ አሸማጋይነት ተግባራዊ የተደረገውን የቀደመ የ3 ቀናት የተኩስ አቁም እንደሚያራዝም ገልጿል። ሁለቱን ወገኖች ለማሸማገል የሚደረገው ጥረት ቢጨምርም በተደጋጋሚ ይፋ የተደረጉት የተኩስ አቁም ስምምነቶች ግን አልተከበሩም። ለአፍሪካ ችግሮች አፍሪካዊ መፍትሄዎች መሻት ይገባል የሚለው የሱዳን ጦር በኢጋድ በኩል የተጀመረውን ሽምግልና እንደሚመርጥ አስታውቋል። ሩዋንዳ በኃይለኛ ጎርፍና የመሬት መንሸራተት የወደመውን መሰረተ ልማት መልሶ ለመገንባት $100 ሚሊዮን ገደማ መመደቧን አስታወቀች። በዚህ ሳምንት በተከሰተው አደጋ 131 ሰዎች ሕይወታቸውን ሲያጡ በሺዎች የሚቆጠሩ መኖሪያ ቤቶች ወድመዋል። በአገሪቱ ከጣለው ኃይለኛ ዝናብ በኋላ በመንደሮች የተከሰተ ጎርፍ 9,000 ሰዎችን መኖሪያ ቤት አልባ አድርጓል። የአካባቢያዊ መንግስት ሚኒስትሯ ጂያን ክላውድ ሙሳ ቢያማና ተጨማሪ አደጋ በሚያሰጋቸው አካባቢዎች የሚኖሩ ዜጎች የመኖሪያ ቤቶቻቸውን ለቀው በመውጣት ከባለስልጣናት እርዳታ እንዲጠይቁ አሳስበዋል። 50 ትምህርት ቤቶች፣ መንገዶች፣ ድልድዮች፣ የውሃ ጣቢያዎች፣ የኤሌክትሪክ ማስተላለፊያዎችን የመሳሰሉ ቁልፍ መሰረተ ልማቶች ከጥቅም ውጭ ሆነዋል። የሩዋንዳ የመሰረተ ልማት ሚኒስትር ኤርነስት ንሳቢያማና ጎርፍና የመሬት መንሸራተትን የመሳሰሉ አደጋዎች የሚቋቋም መሰረተ ልማት መልሶ ለመገንባት 110 ቢሊዮን የሩዋንዳ ፍራንክ ወይም $98.5 ሚሊዮን መመደቡን ይፋ አድርገዋል። ይህ ዶይቼ ቬለ ነው።
የቻርልስ ሳልሳዊ በዓለ ሲመት በሺዎች የሚቆጠሩ እንግዶች በተገኙበት በዛሬው ዕለት በለንደን በሚገኘው ዌስትሚኒስትር አቤ ተፈጸመ። ዛሬ ቅዳሜ እኩለ ቀን የካተንበሪ ሊቀ ጳጳስ ጀስቲን ዌልቢ የቅዱስ ኤድዋርድን ዘውድ ከቻርልስ ጭንቅላት ላይ ሲያኖሩ ታዳሚያኑ በጋራ ፈጣሪ ንጉስ ቻርልስን ይጠብቅ ሲሉ ተደምጠዋል። ቻርልስ ሳልሳዊ የጫኑት ዘውድ ከ22 ካራት ወርቅ የተሰራ 360 ዓመታት ያስቆጠረ 30 ሴንቲሜትር የሚረዝምና ከ2 ኪሎ በላይ የሚመዝን ነው። በዓለ ሲመቱን ለማሰብ በመላ ዩናይትድ ኪንግደም መድፍ ሲተኮስ አልጋ ወራሹ ልዑል ዊሊያም የአባታቸውን ጉንጭ ስመው ታማኝነታቸውን በቃለ መሐላ አረጋግጠዋል። የቻርልስ ባለቤት ካሚላ ንግስት ሆነዋል። በዓለ ሲመቱ ከዩናይትድ ኪንግደም ዜጎችና ባለስልጣናት በተጨማሪ የአሜሪካው ፕሬዝደንት ባለቤት ጂል ባይደን፣ የፈረንሳዩ ፕሬዝደንት ኤማኑኤል ማክሮ ከነ ባለቤታቸው፣ የአውስትሬሊያና የካናዳ ጠቅላይ ሚኒስትሮች የታደሙበት ነበር። ዘውዳዊው ስርዓት በተመረጠ የሀገር መሪ እንዲተካ የሚሹ ተቃዋሚዎች ግን የቻርልስ ሳልሳዊ ስም ሲጠራ የእኔ ንጉስ አይደለም ሲሉ ተደምጠዋል። ከመርሃ ግብሩ በፊት በማዕከላዊ ለንደን ፖሊስ የዘውድ ስርዓት 6 ተቃዋሚዎችና በመቶዎች የሚቆጠሩ መፈክሮችን በቁጥጥር ስር እንደዋለ የፈረንሳይ ዜና አገልግሎት ዘግቧል። ቻርልስ ከዛሬ ጀምሮ የብሪታንያ ቅኝ ግዛቶች የነበሩ 15 የኮመንዌልዝ አባል ሀገራት ንጉስ ናቸው። ቻርልስ ሳልሳዊ ንግስናውን የተረከቡት እናታቸው ኤልሳቤጥ ሁለተኛ ባለፈው መስከረም ከዚህ ዓለም በሞት ከተለዩ በኋላ ነበር። የዛሬው በዓለ ሲመት በዩናይትድ ኪንግደም 70 ዓመታት ታሪክ የመጀመሪያው ነው። ዛካር ፕሪፔሌን የተባለ ታዋቂ የሩሲያ ጸሐፊ ዛሬ ቅዳሜ በተሽከርካሪ ላይ የተጠመደ ቦምብ ፈንድቶ ጉዳት ደረሰበት። በፍንዳታው አሽከርካሪው ሕይወቱን አጥቷል። የአገሪቱ መርማሪ ኮሚቴ አደጋው የደረሰው ከሞስኮ በ400 ኪሎ ሜትር ርቀት ላይ ኖቭጎሮድ ግዛት በምትገኝ ከተማ እንደሆነ አስታውቋል። የሩሲያ የአገር ውስጥ ጉዳይ ሚኒስቴር አንድ ተጠርጣሪ በቁጥጥር ስር መዋሉን ይፋ አድርጓል። የልብ ወለድ ጸሐፊው ዛካር ፕሪፒሌፒን ሩሲያ በዩክሬን የጀመረችው ጦርነት ደጋፊ ነው። ጦርነቱ ከተቀሰቀሰ ወዲህ እንዲህ ጦርነቱን በሚደግፉ ታዋቂ ሩሲያውያን ላይ በቦምብ ጥቃት ሲፈጸም የአሁኑ 3ኛው መሆኑ ነው። ከዚህ ቀደም አንዲት ጋዜጠኛና አንድ ጦማሪ የተገደሉባቸው ተመሳሳይ ጥቃቶች ሩሲያ ዩክሬንን ትከሳለች። ዩክሬን ግን ከወደ ሞስኮ የሚቀርብባትን ውንጀላ አትቀበልም። በተያያዘ ዜና ዩክሬን ለመጀመሪያ ጊዜ የሩሲያን ሃይፐርሶኒክ ሚሳኤል በዚህ ሳምንት መታመጣሏን አስታውቃለች። ኪንዝሃል የተባለው እጅግ ፈጣን ሚሳኤል የተመታው አሜሪካ ለዩክሬን በሰጠችው ፓትሪዮት የአየር መቃወሚያ እንደሆነ የዩክሬን አየር ኃይል አዛዥ ማይኮላ ኦሌሾሽኩ ገልጸዋል። የሩሲያው ፕሬዝደንት ቭላዲሚር ፑቲን ከ5 ዓመታት ገደማ በፊት ኪንዝሃል ሚሳኤልን ይፋ ሲያደርጉ በቀላሉ በአየር መቃወሚያ የማይመታ ተመራጭ የጦር መሳሪያ እንደሆነ ተናግረው ነበር። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ የሱዳን ተፋላሚ ኃይሎች ተወካዮች ለመጀመሪያ ጊዜ ፊት ለፊት ለመወያየት ሳውዲ አረቢያ ገቡ። ሩዋንዳ በኃይለኛ ጎርፍና የመሬት መንሸራተት የወደመውን መሰረተ ልማት መልሶ ለመገንባት $100 ሚሊዮን ገደማ መመደቧን አስታወቀች። የቻርልስ ሳልሳዊ በዓለ ሲመት በሺዎች የሚቆጠሩ እንግዶች በተገኙበት በዛሬው ዕለት በለንደን በሚገኘው ዌስትሚኒስትር አቤ ተፈጸመ። ዜናው በዚሁ አበቃ። ጤና ይስጥልኝ።